ነገርኳችሁ። ባይሆን ከመጀመሪያም ባይሆን ጥሩ ነበር። እኔም ደግሞ የሆነ ሰዓት ላይ ጠርጥሬ ደጋግሜ ጠይቄያታለሁ። ሳርዬ ከዚህ ሴትዮ ጋር ትደዋወያለሽ እንዴ? ሳርዬ ከዚህ ሴትዮ ጋር ታወሪያለሽ እንዴ ስላት አይ አልደዋወልም ያለችው። ለምን? በቃ እንዳትሰደብ ስለፈራች፣ ሶስተኛ ሰው እንዳይሰማ ስለተባለች፣ እንዳትነግሪያት እንዳታወሪላት ስለተባለች እንደዛ ነው የምትለው። ግን ያንን አለች ደበቀችኝ፣ ስለኔ እንደዚህ ብላለች ብዬ ዛሬ እንደዚህ ነገሮች መስመር ሲስቱባት እኔ አብሬ ተገልብጬ እንትን አላት። በፍጹም ጀርባ የሚሰጣት ሰው አይደለችም ሲጀመር። ዛት ሰው ያ ሁላ ሰው እስከ ስህተቷ ይቅርታ አድርጎ ተቀብሎ ይመጣ አለ የምትለውን ማስረጃ ደግሞ አይውሽ ድምፁን አውጥታ ለህዝብ ብታሰማ ጥሩ ነው። ህዝብ መስማት አለበት። በቃሏ ያለችውን ነገር በድምፅ ከሳራ አፍ ሲወጣ የሌላውን ነገር ስታሰማ አይደል እንዴ ዋለችው? ለምንድን ነው ይሄኛውን የማታሰማው? ማሰማት እኮ አለባት እንዴ! መሰማት እኮ አለበት ጋይስ። እንዴት ነው ዝም የምትሉት? አሰሚን አትሉም እንዴ? መስማት አለብን። የት አለ? እመኑኝ፣ አንበሳ ነው የምትጠይቃችሁ። አንበሳ ትጠይቃላችሁ። አንበሳውን ደፍሮ የሚያወርድ ካለ እና አንበሳ ነው። አንበሳውን ታወርዳላችሁ። ድምፁን እናዳምጥ፣ ድምፁን አሰሚን እንዳትሉ ራሱ የአንበሳው መጠን ጨመር ይላል። እንደ በፊቱ 5 ወይ 3 2 አንበሳ አትባሉ። በአሁኑ ረገጥ ያለ አንበሳ ነው የምትጠየቁት። ለምን? የተጠራውም ስም ከበድ ያለ ሰው ስም ስለሆነ አንበሳውም ከበድ ይላል ብዛቱ። ይሄ ነው የሚሆነው። አዎ ደና የደለቡ ደና ጎረምሳ አንበሶች ትጠየቃላችሁ። የደለቡ የፋፉ አንበሶች። ኧረ በኢየሱስ ምን ይመጣል? በሌላኛው ኧረ በስመ አብ። እኔማ እግር ትበላለች አንበሳ አልሰጣትም። እግር ነው የምትበላው። አይ እኔ አሁን እንደ ሀሳብ ይቅርታ በማልገባው እንደ ሀሳብ እኔ በ1000 ፓውንድ ነጭ ቅመል ልርገጥላችሁ፣ እንስማማ። አንተም እኮ ረግጠህን ምናምን ታውቃለህ፣ ግን በጣም ረጅም ርቀት ነው የምትሄደው እሷ። እኔ ቤተሰብ ምናምን አይመቸኝም። ፕላስ ደግሞ እንዲያለችኝ በሚለው አይደለም። እሷ እኮ እንትና እንዲያለችኝ። አሁን ዱባይ ውስጥ ተደራደሩና አንድ 3000 ፓውንድ ምናምን ልቀቁብኝ፣ አስለቀቃታለሁ። ይህን ሚዲያ እንደራደር። ቤተሰብ አገማችሁ እኮ ሚዲያውን በለው። ግን አንዳንዴ ምንድን ነው የእኛ ሰው መማር ያለበት፣ ሰው ብዙ ኳሊቲ እያለው አንድ ነገር ቢሳሳት መታለፍ አለበት ብዬ አምናለሁ። እኔ እንደዛ አይነት ሰው ብዙ ኳሊቲ ካለው ቢሳሳት እንኳን በውስጥ የተወራን በአደባባይ ያልተወራን ነገር እንዲህ ተብሏል ብሎ አቀሳስሮ አሁን 25 አንበሳ ይውረድልኝ ያለችው ያንን ቪዲዮ ለማውጣት ያንን ንግግር እንደው በከፈሏት እኔ ደስ ነው የሚለኝ፣ በከፈለው እና ጥሩ አይደለም። እኔ እውነቴን ነው የምለው። በዚህ ደረጃ አብረው ስንት የበሉ የጠጡ ወንድምና እህቶች ለማጋደል የተሄደበት ርቀት እግዚአብሔር ይሆናል። እግዚአብሔር ደግሞ ምንም ሳታደርጓት የደበረኝ ፓርት እሱ ነው። አልሰደባችኋት፣ አልደረሳችሁባት፣ ምኗም ጋር አልደረሳችሁ፣ ምኗም ጋር አልተገናኛችሁም። ገባሽ? የተረጋገጥሽው ሰው ተረጋገች፣ ምንም ሳትደርሺ እና ግን እግዚአብሔር ታያላችሁ የሚመጣውን ነገር በእሷ ለጎፈንድሜ በመማቃ ካልመጣች የሆነ ማኛ ምን አለ በሉ። እግዚአብሔር ምስክር ለጤንነት ያርግላት። ማቃ ነው የምትመጣው። ደባሪ ግን የጤና ያርግላት። ጥሩ አይደለም። ማንኛውም ደስ ብሎኛል። እናንተ ፈታችኋል። ከዚህ በኋላ ዶክመንት አውጣለሁ ብላ ብትዘቀዝቅ ብትለፈልፍ ለገንዘቡ ነው። ባትጣሉ ደስ ይለኛል። እሱ ዱባይ ያላችሁ ወዳችሁ ነው። ጥሩ አረገች። እንደዚህ አሁን ለማለት ሄደችበት። ይሄ ውስጡ ቁርሾም ይዞ የተቀመጠ ሰው ሁሉንም ነገር አውርቶ እንዲፈታ 2 ቀን ነው ቁጭ ብለን ያደርነው። 2 ቀን ይሁን ስናወራ ውስጡም የሆነ ቅያሜ ኖሮት ዝም ብሎ ከአንገት በላይ ይኖር የነበረ ሰው ነበር አይደል? በቃ እንደራለን፣ እዛው ተቀመጡን ራሱ እንድንፈታው ነው ያደረገች። ጥሩ ናቸው። አዎ ችግራችሁን መፍታት። ሌላ ደግሞ ከእናንተ የተለየ ሰው አትመኑ ፕሊዝ። ከውስጣችሁ ውጭ የሆነ ሰው በምንም በላይፍ የማትገናኙ ሰዎችን አትመኗቸው። አልኩሽ፣ የተነፈሽው በሙሉ ይቀዳል። የተነፈሽው በሙሉ እንደምታየው መተንፈስ እንኳን አልተቻለም በዚህ ሰዓት። ከዚህ በኋላ ከማን ጋር ነው የምታወሩ? ከዚህ በኋላ ከማን ጋር ነው አምነሽስ ስልክ የምታወሩ? አየሽ፣ ያስፈራል። እንደዚህ አይነት አንድ ሰው በመጣ ቁጥር ሁሉም እንደዛ ይመስላል። እና እኔ ከዛ ሰው
ጥሩ ትምህርት እንዲወስድ ነው። ያቺ እንደዛ ሆነች ማለት ሁሉም ህዝብ ግን እንደዛ ነው ማለት አይደለም። እኔ እግዚአብሔር በሚያውቀው የአንቺና የመሲ ወዳጅነት ቢመለስ ደስ ይለኛል። በጣም ምርጥ ሰዎች ናቸው እግዚአብሔር በሚያውቀው። ግን በመሀል መጣ ነፋስ ደስ አይልም። ማግኘት ሼር እናድርግላት ይታረቁ በእውነት ልናገር አይደል ምርጥ ልጅ ናት። እግዚአብሔር በሚያውቀው ሙሉን ጨርሱ። ወዳጆች ናችሁ። ለብዙ ነገር ብዙ እንትን ብላችኋል። ግን ሴት ልጅ ፊልተር የለም። የሆነ ጊዜ ላይ ይቺን ቆጥቤ ልናገር የለም መዘግዘግ ነው ሴቶች። ስለዚህ እሷ ነገር ቢቀር ወዳጅነታችሁ ጥሩ ጊዜ ያሳልፋችሁትን አስቡ እና አንዳንዴ መተው ጥሩ ነው። ሰምቶ እንዳልሰማ መሆን ጥሩ ነው። ደግሞ ሴት ልጆች ነገ ገባሽ ላይፍ አለ፣ ትዳር ይመጣል፣ ብዙ ነገሮች አሉ እና በዚህ ደረጃ ስታባላ ማየት ያለባችሁ ማን ነው የሚያቀሳስረን ነው። ነጭ ቅማል በስስ ብልታችሁ ነው የምትመጣው። አንቺን እንደዚህ የሚልሽ ሰው አለ አጀንዳ እነግርሻለሁ ብላ ነው የምትይዘሽ። ገባሽ? እንደ ሴት ደግሞ ሰፍ ብላችሁ ነው የምትጠብቁ። ለወሬ ማን ነው እንዲህ ሊለኝ የሚችለው ተብሎ ደግነቱ እኮ ከኔ ጋር ተደዋውለንም አናውቅም። እንዴት ነው የምትደዋውለው? እኔ በቀደም እሱ አስገብቶብኝ ገስት ላይ ያልኩኝ ግሩፕ ኮል ላይ እንዴት እንዳበድኩ ለልጆቹ ድምፅ ሳሰማቸው ነበር። እንዴት እሷን አስገብተህ ትደውልብኛለህ ብዬ የእነሱን ስልክ ካንስል አድርጌ ለብቻውን የደወልኩለት ድጋሚ እንዳትደውልብኝ እችን ሴትዮ አስገብተህ ብዬ አልደዋወላት አላወራት ማለት እኔ እንጃ። ከሆነ ሰው በኋላ እኮ ትምህርት ትወስዳለህ። ከሆነ ሰው ታወራና ከዛ የሆነ ሰዓት ራስህ የሆነ ቦታ ስታገኘ የምታወራውን ሰው ትለያለህ። እኔ አሁን ሚሊየን ታይምስ እኔ በጭንቅላት ቆማ ይቅርታ ብትጠይቀኝ የማልደዋወላት ቤቷ ማልገባ በተአምር ማላያት ሴትዮ እሷ ነች። አይ መሆን ያለበት እንደዚህ ቆረጥ ያለ ነገር ከሌለ ከባድ ነው። አስተውሉ። ሶሻል ሚዲያ ላይ የራስሽን ሙድ ይዘሽ መጠሽ ተጫዋች ፈታሪ የሆነ ሰው ራሱ ለማማት ሲመጣ እኔ አይመለከተኝም ብሎ ላጥ ማለት ለምን ነጭ ቅማ ዮኒ ማኛ እንዲያውርቶኛል ለምን አትልም? ነይ ቅማለሁ ማኛው እንዲህ ብሎኛል እንዲያውርቶኛል በይ ነይ። በቃ ገባ ቦታ አልሰጥም። ማወራቸው ሰዎች በጣም ውስናቸው። አልጠቀም እንዲህ አለ የሚባል ነገር አታመጭ። ቁጥ መሆን ያስፈልጋል። እና እቺ ሴት ብዙዎቻችሁ አደጋ ላይ ናችሁ። እውነቴን ነው የምለው ብዙዎቻችሁ ይኸው ትዳር እኔ በጣም የታዘብኩ በኢሳያስ እግዚአብሔር ምስክሬ ነው። በይሱ አንድ የእናንተ ሙሉ መረጃ አለኝ እያለች የምትቀባጥር ሴት አንድ ሚስድ ኮል ከኢሳያስ ጋር የለም። አንድ ሚስድ ኮል ነው ማወራሽ፣ አንድ ፒክቸር፣ አንድ ሚስድ ኮል። ስለዚህ ምንም አምጥታ ብታወራ እውነት ብታወራ የሆነ ነገር ብታመጣ ራሱ የማላምን ሰው እሷ ነው። ትዳር ለመበጥበጥ በዛ ሌቭል መሄድ ቀላል ነገር አይደለም። እናንተ ስድብ ነው ምንም አታመጣም። አንቺ ጋር ገባሽ ቀባጠረች ምን ታመጣለች? ገባሽ ምን ማለት ኢማጂን ባል ቢኖርሽ ልጆች ኖረው አብረሽ እየኖርሽ ቢሆን እንደዚህ ነገር ቢወራ ዝምት ያለሽ ባልሽን ዝማቲ ይህችን ሴት ምን በድለን የመጣው ምን አድርገን የመጣው ብለሽ መጠየቅሽ አይቀርም። የሚለውንም አታምኘውም። ምክንያቱም በየጊዜው ነው የምትመጣው። ቬሎ ላይ ይዛ ስትመጣብሽ ምንድን ነው የምትይው? እንዴ የእንትናን እኮ ሜላትን 30 አንበሳ አምጪ ብላታለች። ሜላትና ዞዬ እንዳትሰድባቸው 30 አንበሳ አምጪ፣ እዛ በ15 ተደራድረናል 30 አንበሳ አምጪ ብላለች እኮ። እና በጣም አደገኛ ሴት ናት። እና አንድ ሰው አሰምታቸው ትለያለች፣ ገንዘብ ረዳች ይባላል። አየሽ በጎን ከእናንተ ወስደውን ለሌላ ረዳበታለሁ አይነት ጭቡት ይሆናል። እና እግዚአብሔር አምላክ ለዘመዶቿ የሰጠችውን ብር እኮ ነው እና በጣም መርዘን ለምን በዚህ ደረጃ አበሻ በአበሻ ላይ ይነሳል? በዚህ ደረጃ እስቲ ወይ ብዬ ዘግበኝ። በዚህ ጥግ እኔ እንደውም ለጉቺን ብቻ ሳይሆን ሌላውን ሰው ምንድነው ያለኝ ማለት ስትጣሉ ወዳጃችሁ የነበረ ሰው ጋር ስትጣሉ ስለእናንተ ቢያወራ እንኳን ዝምታ ልመድ መታረቅ ስላለ ገባ ወዳጅ አብረን የሆነ ሊሚት ይኖረዋል። ገባ አሁን ለምሳሌ ቤተሰብ ጋር ምናምን በጣም ከሄዱ በኋላ ብዙ ጊዜ የምትሄደው አሁን ለምሳሌ በሆነ ፖለቲካ ተገናኝተ በሆነ ጉዳይ ተገናኝተ ሊኬድ ይችላል በተወሰነ መልኩ። ምንም ግን ሳትደራረስ የቤትን ጉድ ካላወጣው ብሎ የሆነ ሰው ያዙ ይልቀቁኝ ካለ ለእሷ መድኃኒት እርግጠኛውን ልንገራችሁ፣ ጂጂ ኪያ እየሰበረቻት ነው። እናንተ አልገባችሁ። ለጂጂ አትመልስም። ይዋል ጂጂ ድራሿን እያጠፋቻት ያለችው ቢኖር ጂጂ ኪያ ናት። ድራሿን ለጂጂ አትመልስ። የእሷ ነገር ይደርሳል ትላለች ጂጂ ነው። ቀንዷን እያለች ስታስለቅሳት ዝም። በደንብ አስተውሉ። እናንተ ጋር ያለችው ለምን እናንተ በዛ ደረጃ አትሄዱማ? እስቲ ጂጂ እንደምታዩት ነው። በየቀኑ እየገባች ጉሮሯ ላይ እየቆመች ነው። የእሷ ይደርሳል ፋይል በጄ ነው ምናምን ትላለች። ጂጂን አትነካ።
ስለዚህ አንዳንዶቻችሁ ፈርጠም ያለ ነገር ምንም የሚያስፈራ ነገር የለም። መሄድ በሄደችበት ልክ መሄድ ምንም አታመጣ። ምን ልታመጣ ይቺ ወፈፌ ወፈፌ እኮ ናት። እግዚአብሔር ምስክር። ለማንኛውም ዱባዮች አደራ፣ በሰው ወሬ አትጣሉ። ችግር ሊኖር ይችላል፣ አለመግባባት ሊኖር ይችላል። ራሳችሁ ፍቱት፣ ራሳችሁ ፍቱት። ይህንን ነው የምለው እና ወይ ብዬ መች ጉቺነት እንዳይሰማሽ አይኖ አይሞቀሽ አይበርድሽ። ኤኒዌይስ ግን ይገርማል። ሰላማችሁ ይብዛ። ያኔ የምለው በጣም እሺ ማግኘቴ እሺ በቃ ያው ማግኘቴ እንዳለው ብዙ አለመሄድ አለመናገር፣ ዝምታ አሪፍ ነው። ለምሳሌ አሁን አንድ ሰው ጓደኛሽ ሆኖ ሲናገርሽ ብታገኘው ባታወሪ ስም በታይ አብረን በልተና ጠጥተና ብንጣላም አላነሳም ማለት ነው የሚበልጠው የሚሻለው። በተረፈ ለዚህ ነጭ ቅማል ግን ብዙም ቦታ ባሰጡ ባይዘው ሰው መሳደብ፣ የሰው እናት መሳደብ፣ የሰውን ፋሚሊ እናት አባት መሳደብ ውደት ነው። ራሷን በራሷ እያዋረደች ነው ያለችው እንጂ ማንንም ምን ያው ሳራን ስለተሰደበች ሳራ ተዋርዳለች ይላል አይደለም። በራሴ በኩል ራሷ ነች የተዋረደች ያለች ነጭ ቅማል። በዚህ እድሜዋ የሰውን እናት የሰውን ገበና የሰው ትዳር ውስጥ እየገባች ይህን አይል የምታቦካ በጣም የሚያስጠላ ነው። አሳፋሪ አስነዋሪ ነው። ለ12 ዓመት ልጅ እንኳን እንደዚህ አይናገርም አይሳደብም። ኧረ ነውር ነው ብሎ በሚጮህበት ዘመን እንዲህ አርጅታ እንዲህ ማድረጓ ውርደት ነው ለማለት ነው። ቡቺ መልካም ጊዜ ይሁንልሽ። አመሰግናለሁ። እና ማሮቼ ሪታዬ ወጣሽ፣ ነይ ግቢ ፎሎ ላስደርግሽ። ሪታዬ ካለሽ አንድ አበባ ስጭኝሽ፣ ፎሎ ላስደርግሽ። ነይ ግቢ። ወሬ ይዘን ነው ዝም ያልኩሽ። እና ማሮችዬ ሾርት ሚሞሪ አትሆኑ። ነገ ከነገ ወዲያ ደግሞ ነገር ታሪክ ገልብጣ በሌላ መልኩ ትመጣለች። አትርሱ።